እነዚህ ዘራፊዎችስ ሌላ የራሳቸው ሀገር አላቸው ማለት ነው ከዚህ ወስዶ የሚያስቀምጡበት? ቆይ ሀገር በዚህ ደረጃ እንዴት ሊዘረፍ ይችላል? እንደምንም ብለን እነዚህ ብላክ ማርኬት የሚሰሩትን ሰዎች እንደዚህ እያነቅን ማስገባት አለብን፣ እየለቀምን። እነዚህ ጉንዳኖች ምን ሆናል? አይ እያሰብኩ ነው። አዎ እሱማ ያሳስባል እኮ። ደግሞ የዚህ ወንጀል ዋናው ሰው ኮረንቲው ነው ስለተባለ እሱንም እንደዚህ ለቅመንና አንቀን ማስገባት አለብን። እኔ የምልህ አሁን ወደ አንተ ስመጣ አንዲት ቆንጆ ልጅ ሊፍት አሰጠኝ መሰል። ሊፍት በመኪና እና ሌላ ከሰዎች አለ። ለነገሩ እኮ አሁንም እዛው ነው፣ አልወረድክም። ኧረ ና ውረድ። እሺ ግን የሚገርም ስልኳን ተቀብያታለሁ። ኧረ እባክህ ለአንተ አልደውላት። ለእኔ እኮ ነው የሰጠችኝ። ለአንተ ነው የሰጠችኝ። ኦኬ እሺ ደውላት። እንደውላታለሁ። በልተህ ሳንደውላት እሺ ትደውላታለህ አንተ። አይ እሱማ ለአንተ ነው የሰጠችኝ። ለአንተ ነው የምትሰጥ፣ ለእኔ አትሰጠኝ። ናፍቆቴ እንዴት ነሽ? ደግሞ ምነው ከስተሻል? ደህና ነኝ። ጠፋሽ እኮ በጣም ናፈቅሽ። አለሁልሽ። ትንሽ ጠፋሁብሽ። ስራ እኮ ቢዚ ሆኜ ነው። ከዚህ በኋላ አልጠፋብሽ። ስራ እንዴት ነው? በጣም አሪፍ ነው። እንዴት ነሽ አንቺ? ደግሞ ውብ ሆነሽልኛል። እየተንከባከበችሽ ነው አይደለ? እሺ የጎደለሽ ነገር አለ? አመጪ ብዙ ጊዜ እመጣለሁ። የኔ ቆንጆ ደግሞ ውብ ሆነሻል። ደግሞ ጠንካራ ሰው ሆኜልኝ። እሺ የኔ ፍቅር። እሺ እኮ በስሚልኝ። እሺ እናቴ። ምን እያዳመጥሽ ነበረ? ሬዲዮ እያዳመጥኩ ነበረ። ታይ ቆንጆ ፕሮግራም ነበረ እና ያው ስትመጪ እናዳምጠው ወይስ ሳናድና ስላለሽ ቡና እስክታፈላልሽ? እኔ ምንም የሚወራ ታሪክ የለኝም። ወንድሜ ውጭ ሀገር ነው የሚኖረው። እሱ ከዛ ዕቃ ይልክልኛል፣ እኔ ደግሞ እዚህ ሱቅ ይዤ እሸጣለሁ። እስቲ ስላንተ ደግሞ ንገረኝ። እኔ እንኳን አባቴን ካጣሁ 3 አመት ሆኖኛል። የሚገርም አባቴ ፖሊስ ነው፣ ኦፊሰር። ያው የቱን ያጣው ከወንጀለኞች ጋር ሲሯሯጥ ነው። እንዳጋጣሚ ሆኖ እኔ የሚሱ ፈለግ ተከትዬ የደህንነት መስሪያ ቤት ነው የምሰራው። ሳላቅ ትልቅ ሰው ነው የተዋወቅኩት። ያው ሀገሩን የሚያገለግል በሚል ይስተካከልኝ። ግሩሜ በቃ ተኛ። ደህና ደር። እሺ ደህና ደሪልኝ። ሰጥቷል፣ ደህና ነገር ሰጥቷል። ልተኛ ነኝ። በልናል። ምንም ተኛውት። አንተ እኮ ገና ገብተህ ሞተርን ቆስቆስ አድርገህ በአንደኛ ማርሽና በሁለተኛ ማርሽ ብትፈልግ በሶስተኛ ነዳጅህን ጨመር እያረግ ስትፈልግ ቀንሰ ስትፈልግ በአግባቡ እያረግ ስንት ስራ አለበት። እኔ እስከዛ በዜሮ ይኸው እዚህ ጋር ለምነው ከአንተ በምታሞቀን ይዘማቀው ሳልሞክር የቀረው ይመስላል። ሞክር ያለው እኮ ግን አልደረስክም።
ስደርስ ተመልሰና እያሉኝ ይኸው እኔም መድረሻዬን እያነበብኩ ነው። በልሽ ጠዋት ተነስ እንዳታረፍድ። እሺ መከርከኝ። ምክርና ቡጢ ለሰጪው ቀላል ነው አሉ። ምን አለብህ አንተ? ጨምርሻብኝ። ስሚ ዛሬ እንደዚህ ምግብ ጣፍጦኝ ከበላው ስንት ዘመን ይመሰልሽ? በሉሲ ዘመን ምናምን አንተ መስሪያ ቤት ስንበላ በጣም ነው የሚጣፍጠው ምናምን ትላለህ። እናውራበት። አዳር ስታወሩ አይደል ያደራችሁት? ለእኔም እኮ እህቴ ነች፣ ለአንተ ብትሆነ ምንድን ነው የምትለኝ? ለማንኛውም ጣፍጣችሁ ስለበላችሁ ደስ ብሎኛል። ላነሳሳው። እሺ ስማ ቶሎ ብላና እንዳው በቶሎ ባክሳት ማን ያበላሃል እንደዚህ? እዛም በል እዚህም እየበላ አግባ። አንተ ግን በጣም ተመጋቢ ሆነሃል። እዛም ትበላለህ እዚህም ትበላለህ። ነው እባክህ በዚህ ሰዓት ደግሞ ኧረ አለቃ ቶሎ ነው እያለ ነው። ቶሎ ነው። እሺ በቃ ተነስ። ለነገሩ ምክርና ምግብ እኮ ከቤት ነው። በኋላ እንዳይቸግር በደንብ ይዘና። እሺ ሳምሪ፣ አሁን ወደ ስራ መሄድ አለብኝ። አለቃችን ደወሉ። ዛሬም ስራ አብረን ልንውል አልነበር እንዴ? የእኛን ስራ ታውቂው አይደለ? ባይሆን ቶሎ እመለሳለሁ። ነይ ነይ ነይ። እሺ እንዳትቆይብኝ። እሺ መጣሁ። እሺ ቶሎ መጣሁ። ወንጀሉን የሰራው ትልቁ ሰው ቢደበቅ ኮረንቴ የሚባለውን የእሱን ቀኝ እጅ ይዘነዋል። በጣም ደስ ይላል። ስለዚህ እንመርምረው። ሂዱና በቋንቋ አውሩት። በቃ የኮረንቲውን ነገር ለኛ ይተውት። ትቼዋለሁ። በሉት ሂዱ። አረ ተረጋጋ ቦስ። እንዴት ነው የምረጋጋው? የምታወራው ነገር እኮ የሚያረጋጋ ነገር አይደለም። የእኛ ሰው በፖሊስ ተያዘ። እሺ ቀጥሎ ምን ሊፈጠር እንደሚችል ንገረኛ። እሱን እንኳን መገመት ይከብዳል። እና ተረጋጋ ስትለኝ ትንሽ አታፍርም? ያን ሁሉ ሚሊዮን ብር ሳሽከረክር ያልተያዝኩ ሰውዬ በዚህ በማይረባ ብር ልያዝ ነው? ይኸውልህ ወንድሜ ስቃይን ባታበዛ ጥሩ ነው። ለ12ኛ ጊዜ ደግሜ እየጠየቅኩ ኮረንቲ ማን ነው? በላ አትቅለስለስ። እኔ በቅርብ ነው የተቀላቀልኩት። ቆይ ለምሮ ማትተባበር ላይክ ላይ ስቃዩን ባታበዛ ጥሩ ነው። ወይ ስቃዩንማ ይፈልገዋል። አታይም እንደ አናቱ ላይ ጫነውን ሐውልት ለምን አትቆረጠው? የምታውቀውን ነገር ተናገር እስኪ። እመነኝ ቦስ፣ ልጁ አሳልፎ አይሰጠንም። እባክህ እሱን አንተ ምንም አናውቅም። እስኪ አሁን ንገረኝ። ምን ልንገርህ ቦስ? ኮረንቲውን ማግኘት እፈልጋለሁ። እሱ እኮ የሚሆን አይመስለኝም። ቆይ ተቀያይማችኋል አይደለ? እሱ አንተን አይመለከትህም። አንተ የሚመለከትህ እኔ የምሰጥህን ትእዛዝ ብቻ ተቀብለህ መፈጸም ነው። እሺ ምን ልስራ ቦስ? ኮረንቲውን ፈልገህ አምጣልኝ እና ከዚህ ውጣ። ትናገራለህ? ትናገራለህ? አትናገርም? እሺ እናገራለሁ። እሺ ንገረን። እሺ ኮረንቲው ማን ነው? ኮረንቲ የሚባል ሰው የለም። ምን? እኛ ጋር ኮረንቲ የሚባል የደረሰን ስምስ ያሰባሰበው መረጃ ነገርኳችሁ እኮ። ኮረንቲው ምድር ላይ የሌለ ሰው ነው። ትክክለኛ ወንጀለኛ ሌላ ትልቅ ሰው ነው። እሺ ማን ነው? አስመጪውና ላኪው ዳሎል ተሰማ ነው። ምን? ዳሎልዬ ትልቁ ባለሀብት? ይሄ ለብዙ ችግረኛ ሰዎች ይደርሳለሁ ብሎ የሚያወራው ባለሀብት? እየዋሸን ብቻ ነው። እኔ አልዋሸኋችሁ። አለቃ የሰውየው ማስረጃ አለ። ይህን ሰውዬ ደግሞ ለመያዝ ከዚህ የተሻለ ማስረጃ ኖ ሌላ ተጨማሪ ማስረጃ ያስፈልገናል። ምን አይነት ማስረጃ? እሱን አላቅም። ሰውየው ትልቅ ባለሀብት ነው። ጊዜ ልንሰጠው ይገባል። ምናልባት በሰጠው ጊዜ ውስጥ እኛም ራሳችንን እንመረምራለን። ምናልባት ደግሞ እሱም በዛ ጊዜ ውስጥ ስህተት ሊሰራ ይችላል።
ይሄን ነው መጠበቅ። ምንም አይነት ወንጀለኛ ስንይዝ በማስረጃ አስደግፈን ይገባል። እዛው በርቀት ነው ዛሬ ሰላምታ። እንኳን እኔ ልቀርብሽ ራሴን አልቀርበውም። ሰላም ነው አይደል? ዛሬ ለቅለቅ ማለት አለብን። አልተሳካላችሁም መሰለኛል። ዝብርቅርቅን ያለብን እኛ ስንፈልግ የኖርነው ሌላ፣ የመጣልን ደግሞ ሌላ። ምንድን ነው እሱ የተዘበራረቀው? እኛ ስንፈልግ የነበረው ወንጀለኛ ኮረንቲ ነው። አሁን እንደዛ የሚባል ሰው የለም። ለወንጀላቸው ሽፋን የሰጡ ስም። እንዴት ይህን ያለ ርቀት ሄዳችሁ? አላውቅም። እኔ ራሱ ግራን የገባኝ ሆነ የማላውቀው ስሜት ነው የፈጠረብኝ። ምን አይነት ስሜት? እኔ እንጃ ብቻ የሆነ ደመ ነፍሴ እንደሚነግረኝ ወደ ወንጀለኛው በጣም እየቀረብኩ ያህል ይሰማኛል። እባክህ የኔ ፍቅር ይህን ነገር ተውና አዲስ ህይወት እንጀምር። ስለ ወንጀል ማንሰማበት የማናወራበት አዲስ ህይወት እንፍጠር እባክህ። ቆይ እንዴት ነው የምትሆው? የሀገሬ ገንዘብ እኮ በህገወጥ መንገድ ወደ ዶላር እየተቀየረ ነው። ህዝቡ በችግር እየተሰቃየ ነው። እና ይሄን እያየ ነው ስራ ምለቅ አላደርገው። እሺ ይሄ ሁሉ ነገር ሲያልቅ ታቆማለህ አይደል? እሺ ቃልህን ጠብቅልኝ። ይሄ ሁሉ ነገር ሲያልቅ ተጋብተን አዲስ ህይወት አዲስ ዓለም ፈጥረን እንኖራለን አይደል? እሺ እኔ ግን በፍንጭ ምንም አይነት ጥርጣሬ የለኝም። ስማ፣ በወንጀል ዓለም ውስጥ የሌለን ሰው ስም መጠቀም የተለመደ ነው። ይህ እኮ ኖርማል ነው። ኮረንቲን ከአንዴ ሙሉ ጊዜ ለማየት ተቃርበን ነበር፣ አመለጠን እንጂ። ያ ማለት እኮ ኮረንቲው የሚባል ሰው አለ ማለት ላይሆን ይችላል። እኔ ግን ዳሎልን ነው የምጠረጥረው። አይመስለኝም። የሆነ ሰው እኛ ላይ ሴታፕ እየሰራ። ምን አይነት ሴታፕ? አላውቅም። እሱን ለማወቅ ስለ ኮረንቲ በቂ ማስረጃ ያስፈልገናል። እናንተን ግን እስከ መቼ ነው ቁርስ የሚጠብቃል? ያው እስክንበላው ሳምርዬ፣ ከበላን በኋላማ ሳህኑ ብቻውን እኮ ነው የሚቀረው ባዶውን። የኔ እናት መጣን። እሺ መጣን። እሺ ግን አፍጥኑት እንዳይቀዘቅዝባችሁ። አረ ምን አስቆየን፣ መጣን። እየገባሽ እኔ የምልህ ይሄ በጥያቄ ልቤን እየጠባችሁ ነው ምናምን ያልከው ነገር ቆመለ ወይስ እንዴት ነው? በአካባቢውም እየተጨነቀች ነው። ለነገሩ አሁን ቃል ገብቼላታል። ደግሞ ምን ብለን ቃል የምገባው? ይህን ኬዝ እንደጨረስኩ ስራ ለቃል። ከባድ ውሳኔ ነው። እኔ ሙያህን እንደምትወደው አውቃለሁ። ሳምሪ ደግሞ ከሙያ በላይ ነች። በላና ንግባ። ኧረ አስጨርሰኝ እባክህ። እንዴ ላወራ እንዴ ከቤት የወጣሁት? ሌሊቱን ሙሉ አወራሃታል እንዴ በተለያየ ቋንቋ? ላወራ እንዴ ከቤት የወጣሁት? እያወራት ገ ያልፈለኩበት ቦታ የለም። 2 ቀን ሙሉ ሳስስ ነው የከረምኩት። ናፍቆት ጋር ሄደሃል? እውነት አለቃ ደደብ ነኝ። እውነት አለቃ ስደበኝ፣ ተናገረኝ። እንዴ ቆይ እሷ ጋር ሳትሄድ ነው እንዴ 2 ቀን ሙሉ ስፈልግ ሳስስ ከረምኩ ዋልኩ የምትለኝ? አንተ ምን አይነት የቀረዘዝክ ቅርዙዝ ነህ? እውነት አለቃ ሙልጭ አድርገህ ስደበኝ፣ ተናገረኝ። መልስ ታዲያ እኮ ይሄ ማለት ትልቅ ፍንጭ እኮ ነው።
ይህንን ፍንጭ እውነትነቱን ለማረጋገጥ ቦታው ላይ ሄደን ካገኘን እጅ ከፍንጅ ያዝ ነው ማለት ነው። አለቃ ነገሩን በትኩረት እያየሁት ነበር። የሆነ ሰው ሆን ብሎ እኛን ወደ ዳሎል እየመራ ነው። እስቲ ንገረኝ። ባለፈው ሳምንት የያዝነው ወንጀለኛ አለ አይደለ? እሱን ስንመረምረው እኛ ወደ አሰብነው ወንጀለኛ ሳይሆን ወደ ባለሀብት ስም ነው የጠቆመ። እኛ ደግሞ እሱን ፍንጭ ስናሰባስብ ይሄ መረጃ ደግሞ መኪናችን ውስጥ ወረወረ። የሆነ ሰው እኛን ኢላማ እያደረገ ነው። ማን እንደዚህ ሊያደርገን ይችላል? ምናልባት ኮረንቲው። ታዲያ እንዴት ላድርግ አለቃ? ወደ ቦታው ልሂድ ወይስ ወደ ዝውውሩ ቦታ ልሂድ? እኔ ወደ ዝውውሩ ቦታ ሄዳለሁ። አንተ አሁኑ ተነስተህ ሂድ። ከዛ አብራችሁ ነው። ይኸውልህ ብቻህን ብትመጣ እገልሃለሁ። አታስብ አለቃ፣ ካለችበት አንጠልጥዬ ነው ይዤ የምመጣው። ማንጠልጠሉን ስትተባከር አስተንጠልጥለህ መጣ። አሁን ውጣ። ግምትህን ተቀብያለሁ። ወደ ቦታው ሄዱና ሰውየውን ተከታተሉ። እኔ የፍርድ ቤት ማዘዣ አወጣለሁ። ከዛ ቤቱና ንግድ ተቋሙ ማለት የክለቡ እንዲፈተሽ ይደረጋል። ካልሆነ ግምቴ ልክ ነው። ይሄ ሰውዬ ንጹህ ሰው። ንጹህ ከሆነማ እንለቀዋለን። ከዛ እሱን ለቀን ወደኋላ ሄደን እኛ ራሳችንን እንፈትሻለን። ይሄ ነው ማለት እንጂ ንጹህ ሰው ማሰሩ ማንገላታት ይቻላል። ዝም ብዬ ሳስበው ግን አንተ ራሱ መጨረስ ይፈልግ አይመስለኝም። አቀልጅ እንጂ ይህን ኬስ ከኔ በላይ ለመጨረስ የሚጓጓ ሰው የለም። እንደዛ ከሆነ ታዲያ ምን እንደዚህ አይነት ግምት ውስጥ አስገባ? አላቅም። ብቻ ደመነፍሴ እንደሚነግረኝ ከሆነ በቃ ወንጀለኛው ላይ እየቀረብኩ ያህል ይሰማኛል። ዝም ብለህ ደመነፍሴ ከምትል ባልደረቦች የሚሉትን እመንና ነገሩ ይለቅ። እሺ ትችዋለህ። ነይ እሺ በቃ ታኩልፊ። እኔ ተጨንቄ አንቺን ማስጨነቅኩሻ። በጣም ይቅርታ። ነይ ተኝ። ምንድን ነው አንተ ናለ? ምንም አውቀው ነገር የለም። እንዴት ነው ማለት? በህገወጥ የገንዘብ ዝውውር በቁጥጥር ስር ውለሃል። እነማን ናቸው? ደህንነቶች ነው። እጅ ወደ ላይ። ምንድን ነው እየተደረገ ያለው? ተረጋጉ። ሚስተካከል ነገር ነው። ተረጋጉ ማለት ማርክ፣ ምን አይነት ስርዓት ነው? ልታስረዳኝ ትችላለህ? ዳሎልን አላሳየሁትም ማለት ይውላል። ተረጋጉና አዳምጡ። እኔና ኮረንቲ ባንድ ነው ተማክረንበት ዳሎል አሳየነው። ይህ ምን ማለት ነው? ይውላችሁ ዳሎል ከጥቂት ጊዜ በኋላ ከስራዎቹ ላይ ከብዙ ሺህ ብሮችና ብዙ ሺህ ዶላሮችን ለራሱና ለራሱ ጥቅም ሲያውሉ ነበር የሚኖረው። ስለዚህ የራሱ ስራ ነው ራሱን ያጋለጠው። እንግዲህ ያው በጣም ጥሩ ስራ ሰርታችኋል። የሰውየውን ቤት ተፈትሾ የተለያዩ በርካታ የብር ኖቶችና የህገ ወጥ የጦር መሳሪያዎችን ተገኝተዋል። እነዚህ ተሳክቶላችኋል ማለት ነው። እና ሁሉ ሰው ምርመራ ክፍል እየጠበቋቸው። በጣም ጥሩ ስራ ነው። ስለዚህ እኔ እናንተ አብረን ልንሰራ የምንችለው ኮረንቲ ስትኖር ብቻ ነው ማለት ነው። ቦስ ምን እናድርግኛ? አሁን እንደ ዳሎል ቀስ እያል ኮረንቲ ማጥፋት
እሺ ነው እንጠይቁኛ። ከምን ይጀምር? የዶላር ምንጮችን ነው። ከአንተ ጋር ስንት ፓርትነር? የዶላር ምንጮች ፓርትነሮች። ቆይ አንተ ለመሆኑ ነገር ይገባል? ገባው የሚጠይቅኝ ጥያቄውን ስትል ስለመልሱ ብቻ ብታስብ አይሻልም? በል ቀጥል። እነግራቸዋለሁ። እንኳን ተናገር ብላችሁ ተናገር ከነገር ይልኝ። እሺ ከምን ጀምር? ከፓርትነሮች ጀምር። ከዛ በፊት ግን እውነት ኮረንቲ የሚባለው ሰው በህይወት የለም? እንግዲህ ስሜ ዳንኤል ይባላል። የተወለድኩት በ1960 ነው። ወደዚህ የመጣሁት ደግሞ ይበቃል። የታሰረው በደህንነት መስሪያ ቤት ውስጥ ነው። እዛ ደግሞ አንድ ኮንታክት አለ። ምናልባት ውስጡ ሊተባበረ ነው እና ምን ልበል ቶ እንጂ ነው በቃ ወይስ ያለ ዋው እዚህ ጋር ደግሞ ትኩሳት፣ ሌላ ትኩሳት። አቤት እሳት በሳት። ማን ያሳይ ነበር ይሄን ወግ እንዴ? ነይ ደስ ያለ ያው አላስችል ብሎኝ ነገርኳት እንዴ። የሚደበቅ ነገር አለ? እሺ ችግር የለውም። ታጥበን እንምጣ መሰለኝ። አዎ ያቀራርባሉ ሰው ፍቅር የተፈጠረ አዲስ ነገር አለ? ለምንድን ነው በደስታ ቀን እንደዚህ ተከዝከው? እኔ ምንም አላውቅም። ምንም ውስጥ ደስታ ሊሰማው አልቻለም። በቃ የሆነ አንድ የተሳሳተው ነገር እንዳለ ደመነፍስ ይነግረኛል። ምንም አልተሳሳትክም። ደግሞ ዋናው ወንጀለኛ አይደል ያዛችሁት? ይሄን ሁሉ ብር፣ ይሄን ሁሉ መሳሪያ ከያዛችሁ ሌላ ምን ትፈልጋለህ? ድሮ ወንጀለኛ ስንይዝ እንደሰት ፕሮግራም አዘጋጅተን ሁሉ እናከብር ነበር። ተው የኔ ፍቅር፣ በዚህ እንኳን እኔም በጣም ነው ደስ ያለኝ። ደግሞ አንድ ሰርፕራይዝ አለ። የምን ሰርፕራይዝ? ለወንድሜ እኮ ስላንተ ነግሬው ስራ እንደምትለቅ ምናምን ነገር ስነግረው መስራት የምትፈልጉትን ነገር አስቡና የሆነ ነገር አደርግላችኋለሁ አለ። አዎ እኔ እኮ ያው ትንሽ ብር አለኝ አይደል? እሱ እኮ ይበቃ ነበር። አይ እሱ ላይ ጨምረን የተሻለ ነገር እንሰራለን። ትንሽ ጊዜ ስጪኝ፣ ወንጀለኛውን ላወጣጣው፣ በደንብ ልመርምረው። ትንሽ ጊዜ? ቆይ መቼ ነው ያ ትንሽ ጊዜ? አንድ ወር? አንድ አመት? ወይስ ሌላ ወንጀለኛ? እኔ ናት በቃ ተው፣ እኔ ብዙ ጠብቄያለሁ። ግድ የለሽም፣ ትንሽ ቀን ስጪኝ። በቃ 2 ቀን ግፋ ቢል 3 ቀን። ከዛ በኋላ አንቺ የምትፈልጊውን አይነት ሰው ሆንልሻለሁ። ቃል ትገባልኛለህ? የምሬን የኔ ፍቅር፣ ትንሽ ጊዜ ብቻ እሺ? ከዛ በኋላ ስራ እለቃለሁ። ከዛ በቃ አንቺ የምትፈልጊውን አይነት ሰው ነው የምሆነው። አሎ፣ ይኸውልህ እኔ በስራ ቀደም ህልውና ነው። ስራ ማለት በቃ የህልውና መሰረታችን ነው አይደል? እኔ በዚህ ቀን አልወድም። በተለይ ደግሞ እንዴ ባይ እሺ፣ ደውላለሁ። ቆየኛ እንዴ። ግቡ ጀግኖቼ፣ ግቡ። ቁጭ በሉ። እሺ ይኸውላችሁ እንግዲህ የሰውየው ቤት ተፈተሸ። 1.2 ሚሊዮን የአሜሪካን ዶላር፣ 3.7 ሚሊዮን የተለያዩ ሀገር የብር ኖቶች፣ 4 ሽጉጥ፣ 7 ክላሽንኮቭ
እንደተገኘበት ሪፖርት ተደርጎልኛል። ይሄ በጣም ጥሩ ስራ ይመስላል። በጣም ከዚህ በላይ ምን ስራ አለ እንዴ? እናንተንም እኮ እውነት የሚያረጋግጥላችሁ የሰው ማስረጃ ማለት ነው። ቆይ እንዴት እንደሆነ ከሰውየው ከራሱ ካፉ ትሰማላችሁ። አሁን እኔ ሄዶ ብስጊድና እናንተ ያደረጋችሁትን የፈጸማችሁትን ጀብዱ ሪፖርት ማድረግ ያለብን አይመስላችሁም? ይሄ ትልቅ ሽልማት የሚያስፈልገው ነገር ነው። እኔ ነኝ ዳሎል እንዲያዝ ሁኔታዎችን ያመቻቸውትና ጥቆማዎችን የሰጠሁት። ለምን ማለት ይሄ ለምን እንደምፈልግ ቤተሰቤን በድሎብኛል፣ ሚስቴን ቀምቶኛል። ይሄ ያለ መርጋት ባህሪ ነው። አመሉን ለዶክተር ትነግረዋለህ፣ ለእኛ ግን ወንጀሉን ንገረን ማስረጃ እንዲሆነ። ኧረ ብዙ ወንጀል ሰርቷል እኮ። ምን አይነት ወንጀሎች? በኋላም ለፍርድ ቤት የምናቀርበው ነገር ስለሆነ አንተ ጠቅላላ አድርገህ ንገረን። እንግዲህ ደስታዬ ሙሉ ሆኗል። ነገ መልቀቅ ያስገባል። ይገርማል። በመጨረሻም የሳምሪ ምኞት ተሳካ በለኛ። ይታየኛል እንዴት እንደምትደሰት። አዎ ስለ ሀገሬ ጉዳይ ማሰብ ትቼ ስለ ራሴ ማሰብ አለብኝ። እኔ የምልህ ጉዳዩ እንዴት ለመጨረስ አሰብክ? ምን አደርጋለሁ መሰለህ? ሁለቱም መዝገቦች በደንብ መርምሬ ወደ አንድ መዝገብ አመጣቸውና መረጃዎችን አጠናክራለሁ። ቆይ ከዛ በፊት ግን ሁለቱም መመርመር አለብን። ማን? መረጃ ሰጫችንና ዳሉል። ምን መጣለህ? አደራህን ይህን ጉዳይ ለሳምሪ እንዳትነግራት። ደግሞ ምን አመጣህብኝ? እኔ ሆዴ ቲማቲም ነው ታውቀኛለህ። እኔ አንደበቴ ባይናገርም ሁኔታዬ ያስታውቃል። ቆይ ምን ብዬ ነው እኔ ሳምሪን የምዋሻት? ይኸውልህ ትንሽ ከበድ ስለሚል ሳምሪ ልደብራት ትችላለህ። ደግሞ ቆይ አንተ ነገ መልቀቅ ያስገባለሁ ስትል አልነበር? ወጥተሃል አይደል? ምንድነው ተመልሶ መግባት መውጣት መግባት? የበእውቀቱ ስዩም መጻፍ አረክብኝ እኮ። መውጣት መግባት። የሆነ ደመ ነፍስ የሆነ ነገር እንዳለ ይነግረኛል። ተነስ፣ ሌላውን እየናወራ ተነስ። ያንተ ደመ ነፍስ ደግሞ ያንተን ደመ ነፍስ ከማመን እነዚህ ወንጀለኞች ባምናቸው ይሻለኛል። ንገረኝ እስኪ ምን ልትሰራ አሰብክ? እኔ እንጃ ግን እርሻ እወዳለሁ። እሱን ደግሞ በዘመናዊ መልኩ ብሰራው ደስ ይለኛል። ታዲያ እኮ በጣም ደስ የሚል ሀሳብ ነው። ለምን ኢንቨስትመንቱን አናስታለው? እስኪ አንድ ማቀሱ አለ ወይ ፕሮፖዛል እንዲጽፍልኝ ያደረግን። ታንኪ በጣም እሺ። ምን ነው? ምንም ግን ቶሎ መውለድ እፈልጋለሁ። እሱ እንደ አስወላጁ ይወሰናል። አስወላጁ ካልፈለገ ያው እንግዲህ መቆየቶት ነይ ለምን አሁን አንጀምረው? ይሄ ጓደኛዬ እያለ ይሄ ልጅ እናስወጣው መጀመሪያ ከቤት በድምፅ አናስወጣው። አዲስ ነገር አለ አለቃ? ይህን ነገር ብዙ ማቆየት የምንችል አይመስለኝም። ምክንያቱም ሰዎቻችን ኮረንቲውን አንጡ እያሉ ነው ያሉት። ስማኝ፣ ዳሎል ስለ ኮረንቲው የሚናገር ከሆነ እንደምናስለቀው ነገረው። በዛ ላይ ደግሞ ሙሉ ታሪኩን እንዴ! ይሄ እኮ ከባድ አደጋ አለው። ምን ማለት? ከባድ አትበለኝ። ይኸውልህ አንተ የምትሰራው ለኔ ነው። እኔ ምንም ብቻ የምታደርገው። ግን እኮ አለቃ፣ ግን እኮ አትበለኝ። ደሜ አታፍላ፣ ውጣ። እኔ አንተን በድያለሁ። ሚስትን ወሰድኩብህ። አዎ አንተማ እኔን አስወጡኝ። የት አባ ነው የምትሄደው? እውነቱን ትናገራለህ፣ አለበለዚያ ያሰብከውን እሰጥሃለሁ። ይኸውልህ አቅም የለውም ብለህ አስበህ ከሆነ አትጠራጠር፣ አደርገዋለሁ። ተናገር። እየዋሸክ ነው። ተናገር። እውነቱን ብትናገር ይሻላል፣ አለበለዚያ እገልሃለሁ። አዎ ውሸት ነው። እሺ አንተ ደግሞ የማን ቅጥረኛ ነህ? የኮረንቲ ቅጥረኛ ነው። እሺ አንተ አሁን ለመናገር ፈቃደኛ ነህ? ትንሽ ቦታው ምቾት አልሰጠኝም። የሆነ ይሸታል። ቅያሪ ቦታ ፈልጋለሁ። እሺ ቀይራል። ኮረንቲው የምትባለዋ ሴት ነች ማለት ነው? እንደዛ ነው።
እንግዲህ እኔ መጀመሪያ ጎዳና ወድቃ ሳገኛት ገና የ14 ዓመት ልጅ ነበረች። ስለዚህ ለእኔ ለስራዬ እንዲመቸኝ እና ለወንጀሌ ተባባሪ እንድትሆን እኔ በምፈልገው መልኩ ቀርጬን ያሳደግኳት። ስለዚህ የብር ልውውጦችና የመሳሪያ ዝውውሮች በጠቅላላ በእሷ መዳፍ ስር ነው ያለፉት። እሺ፣ ትክክለኛ መጠሪያ ስሟ ማን ነው? መጀመሪያ አድራሻዋን ማወቅ አይቀድም? እሺ ነው ትገኝ። እንግዲህ ያው መረጃ ሰጪ በጠቆመኝ መሰረት ከሁለታችሁ አንዳችሁ ቤት ውስጥ ነው የምትገኘው። ሳምሪ ነች ብቻ እንዳትለኝ። ማመን ይከብዳል። እሷና እንደ እሷ ያሳደግኩት ወንድሟ ተባብረው እኔን አሳስረው ስልጣኔን መንጠቅ ይፈልጋሉ። እኔስ አንተ እዚሁ ትበሰብሳለህ። ምን እንደምልህ አላውቅም። እኔ የእውነትም አልኖር በውሸት እየኖርኩ አንተንም እያኖርኩ ክደትን አጎናጸፍኩ። አንደበት እውነትን እያወራልኝ እኔ ግን ያለ ምህረት ዋሸው። እማረባ ለአንተም ማልገባ የቆሸሽኩ ሰው ነኝ። ግን የማልዋሽ ነገር ቢኖር የእውነት አፈቅርሃለሁ። ደግሞ ከአንድም 2-3 ጊዜ አንተንም እኔንም ከዚህ ከቆሸሸ የወንጀል ዓለም ይዤ ለመጥፋት ሞክሬ ነበር፣ ግን አልሆነም። ከአንተ ጋር ያሳለፍኩት ህይወት ጣፋጭ መራራም ናት። ይቅር በለኝ አልልህም፣ ግን ለዘላለም እያፈቀርኩ እኖራለሁ። እምነተ ቢስ ከሃዲ ሆነሃል። ምን አደረኩኝ? እቴ ትሰማኛለህ? 2 አማራጭ እሰጥሃለሁ። አንደኛው ጸጥ ለጥ ብለህ ታገለግለኛለህ፣ ካልሆነ ከአካባቢ ያርቀሃለሁ። ምረጥ ምረጥ። ይቅርታ፣ በጣም ምንም ማድረግ አልቻልኩም ነበር። ኧረ ተይ እቴ፣ ኧረ ተይ፣ እንደዚህም አታርግብኝ። እሺ ግራ ገብቷል። ቁልፍም ከውጭ ነው የምታስቀምጠው። ነገሩ እንዴት ግራ ይገባል? እኔም ግራ ገብቶኛል። ስማ ሳምሪ ኮረንቲ ተአምር አልሆነብህ? ተአምር አይደለም፣ ከነወንጀሏ ነው መደበቂያ ያደረገችን። ከነወንጀሏ። እውነትህን ነው። ለነገሩ እኛ ነን እኮ ቤት ብለን ያመንነው እንጂ ለእሷማ ዋሻዋ ነበር። ሶፋና መብራት አለው እንጂ። እሺ እንፈልጋት? አንፈልጋትም። እና ምን እናድርግ? እንጠጣ። አጥሚት ነው ያው። ለእውነት እኔ ጥይትም ቢሆን አልጠጣም ካንተ ጋር። ምን እሷ የጻፈችው ነው? ደግሞ መጨረሻው ላይ አንተው ሳምሪ ብላለች። እቺ ልጅ ስታፈቅረም ስትለየም በደብዳቤ ነው ማለት ነው።
በቃ እቺ ልጅ እርግጠኛ ነኝ የተደበቀችበት ቦታ ፖስታ ቤት ነው ማለት ነው። በቃ እኔ መጠርጠር ነው ብዬ ነው። ና ልቀልድ ነው። ና እንጠጣ። ሁሉም ነገር እንደነበረ ይቀጥላል። ምንም የሚለወጥ ነገር አይኖርም። የገንዘብ ልውውጥ ሂደቱን በዛው ይቀጥላል። ግን ከዚህ በኋላ ለህግ የሚያጋልጥ ምንም አይነት ስህተት ቅጣቱ ሞትና ሞት ብቻ ነው። ሰምታችሁኛል? ትእዛዝሽን ለመቀበል ዝግጁ ነን። ከዛ በፊት ግን የዳሉንን ጉዳይ ምን ልታደርጊ ያሰብሽ? ቅጣቱ ይበቃዋል። በተቻለኝ አቅም ላስፈታው ሞክራለሁ። እንዴት ክንዶች ይሳል ምታት አላለኝ? እንዴት ከንፈሮች ሲስሟት ንከሳት አላለኝ? ቆይ እንዴ ነው ደመ ነፍስ ያልነገረኝ? ወዳጅ ራስን አትውቀስ። ልጅቷ አስባበት ነው ያረደች። ምንም እኮ የሚያስጠረጥር ነገር የላትም። እንደ ዛሬ ራሴን ጠልቼው አላውቅም። እኔ ደግሞ የጨነቀኝ ሌላ ነገር ምንድን ነው? አለቃችንን ይህን ጉዳችንን ሰሙ ማለት እኮ አለቀልን በቃ። እስካሁን ለኛ የነገረን ለሱ ሄዶ ሳይነግሩ ይቀራል ብለህ ነው? እንደዛ ከሆነ ደግሞ አለቀልን በለኝ። ቢሮስ ሄደን ምን እንሰራለን? አረ ቤትስ ምን እንሰራለን? እዚሁ ውለን እናድራለን እንጂ ደግሞ እዚህ ከቆየን ቆሻሻ መስለናቸው አብረውን ይጠርጉናል። እህቴ ቅድም ያወራሽው ነገር በጣም ከንክኖኛል። ያው ስለ ዳሉል ጉዳይ እንደኔ ባይፈታ ይሻላል። እዛው ይሁን። ትንሽ ህሊና ካለ እስቲ ትላንት የነበርክበትን ቦታ አስብ። ከዛ ህይወት አውጥቶ እኮ እዚህ ያስቀመጠ እሱ ነው። ለራሱ ቆሻሻ ስራ ሲል ነው። እባክሽ ስለምን ቆሻሻ ነው የምታወራው? ከዛ ቆሻሻ ጋር እንዳስራራ እንዲያወጣ ይሄኔ እሱ ባይደርስልን ኖሮ እንደ ጓደኞቻችን ሞተን ነበረ። ለማንኛውም በምንችለው አቅም ልናስፈታው እንሞክራለን። አሁን ለኔ ሩም ያዝልኝ እና ተቀያሪ ልብስ ግዛልኝ። እንዴ ወንድምሽ አይደል? እኔ ጋር እናርፋለን እንጂ ለምን ሩም ይዝልሽ? አያስፈልግም። ብቻዬን ሆኜ ራሴን ማድመጥ እፈልጋለሁ። እሺ። ኧረ እህቴ ምንም አትበለኝ። አሁን ሂድና ያዘዝኩህን አድርግ። ምን አይነት የማትረቡ ገልጦች ናቸው? ይህን ያህል ጊዜ ስራችሁ ቁጭ ብላ ስትጫወትባችሁ ምንም አጠረጥሩ? ያ ሁሉ ሳይንሳዊ እውቀታችሁ የት ሄደ? አንተ ይሄ ደመነፍሴ የምትለው ለዚህ ጊዜ አያገለግልህም? አንተስ ብትሆን ሰውን ለይቼና አይቼ ያውቃለሁ የምትለው ነገር ለዛሬ አይሆንም ነበር ማለት ነው? ወዴት ነው ሄደችው? ይመስለኛል ለእኛ መረጃ የሰጠን ሰው ነው ለእሷም መረጃ የሰጠን ይመስለኛል። አይደለም የሄደችበትን ወይ የት እንደሄደች ብታውቅ ነበረ ጥሩ። አዝናለሁ አለቃ። አዝናለሁ ብቻ በቃ። ስማ በቁጥጥር ስር አውል። ምን እባክህ አለቃ፣ አንድ ድል በእኛ ሙያ ውስጥ ድል ብሎ ነገር ቢያንስ አንተ እንኳን ተረዳኝ። አይቻልም። ህግ ነው። ህግ ከጓደኝነት ይበልጣል። ይኸውልህ 3 ቀን ስጠኝ። እኔ በ3 ቀን ውስጥ ነገሩን አስተካክላለሁ። ከዛ ራሴ መጥቼ እጄን እሰጣለሁ። ይኸውልህ አታስገድደኝ። አብሮ መኖር ሌላ ነገር ነው፣ ጓደኝነት ሌላ ነገር ነው። አሁን ዝም ብለህ ወደ ዳሉል ጋር ውሰደኝ እባክህ። ጊዜ የለኝም። እንዳሰቃይ አታደርገኝ። በቃ ማንም ሰው ጊዜ የለውም። ዋናው ነገር ለሰው ጊዜ የለኝም ማለት ያንተን ዝባዝንኬ የምሰማበት ጊዜ የለኝም ማለት ነው። ኮረንቲ የምሳሳለት ወይ ደግሞ የቅርብ ዘመድ አላት? እኔ ነኝ ዘመድ። ሁለተኛ ጊዜ ልጠይቅ፣ ኮረንቲ ቤተሰብ ወይ ደግሞ የቅርብ ዘመድ አላት ወይ? እኔም ለሁለተኛ ጊዜ አልነግርህም። ንገረኝ። ልትገላኝ ነው እንዴ? ልትገላኝ ነው? ንገረኝ። እኔም እኮ በቆሜ ሞቻለሁ። ቆይ ለምንድን ነው ለመተባበር የማሞክረው? እባክህ ንገረኝ።
የምትሳሳለት ዘመድ አለ። ለምንድን ነው እውነት በቁጥጥር ስር ያልዋልከው? ይኸውልህ አሁን ትክክለኛ መንገድ አግኝቷል። እመኑኝ በ3 ቀን ውስጥ ያገኛታል። ያገኛታል? በጣም ጥሩ። አንተ ላልተወሰነ ጊዜ ከስራ ታግዳለህ። ምን? ውጣ! ማርክ ግባ። እህቴ ለምን ወጥተሽ ግን አትበይም? አልፈለኩም፣ ብቻዬን መሆን ስለፈለኩ ነው። ቆይ እህቴ የሆንሽ ነገር አለ እንዴ? ለምን የሆንሽ ነገር ካለ አትነግሪኝም? ቆይ ዝምታ ጭንቀትሽን ያቀለዋል እንዴ? ማውራት ያብሰዋል እንጂ አያቀለውም። ኧረ ጋለይ፣ ኧረ ተይ ጋለይ፣ ኧረ እንደ ልጅናችን ነው። ማርክ ብቻዬን መሆን ስለፈለኩ ነው እያልኩ ነው። አስቀምጥና ውጣ። ደስ እንዳለሽ። ሰላም አለቃ። ፈለከኝ? ምን ልታዘዝ? ምንም ሳትዋሽ ምንም ነገር ሳትደብቅ ትነግረኛለህ። ሳምሪ ስታገኛት በማየት ህይወት ውስጥ ነበር ያገኛት። ትልቅ ነገር ካልተፈጠረ እዚህ እንዳትመጣ ብያለሁ ነበር እንዴ? ከምነግርሽ በላይ ትልቅ ነገር ተከስቷል። ምንድነው እሱ? ማርክ ስለ አንቺ ለዳሎል እንዲናገርና ኮረንቲ የሚለው ሽፋንሽን ለፖሊሶች ተናግሮ አንቺንና ዳሎልን አጋልጦ ብቻውን ለመቆጣጠር አስቧል። እንዴት እንደዚህ ያደርጋል? ለምንድነው ከህይወቴ ማይወጣልኝ? ቆይ ለምን ህይወቴን ያመሰቃቅልብኛል? ደግሞ እኮ ራሴ ልነግረው ነበር። እሺ አሁን ምን ብዬ ነው የምነግረው? አሁን ምን እንዳደርግልሽ ትፈልጊያለሽ? ምንም አልፈልግም። ዳሎል ከፈለገ ሁሉንም ነገር ከነ ሁኔታው መናገር ይችላል። ያንቺስ ነገር? የኔን ነገር ራሴ ጨርሰዋለሁ። ከዚህ ስቃይ ምንም ነገር ይሻላል። ጠብቀኝ፣ አሁን ነው እመጣለሁ። ፍቅር ይዘዋታል ማለት ነው። አስተሳሰቧንም አዛብቷታል። ስለዚህ አሁን ከሷ ጋር ነህ ወይስ ከኔ ጋር ነህ? ካንተ ጋር ነኝ አለቃ። በጣም አሪፍ። ግን አንድ ነገር ሰማይ፣ ተንግዲህ
እክድሃለሁ ብትል እመነኝ እገልሃለሁ። ምህረት እኮ አላደርግልህም። እሺ አሁን ምን ላድርግ አለቃ? ኦኬ አድራሻውን ሰጥኛለህ። ሰላም ነው? ናፍቆት ትኖራለች? አዎ ማን ልበል? የእህቷ ጓደኛ ነኝ። ኦኬ እሺ አንዴ ልንገርልህ። እሺ ናፍቆቴ። አቤት። ሰው እየፈለገች ነው። ማን ነው? እኔ እንጃ የቃል ጓደኛ ነኝ ያለኝ። ወይ እንደዛ ከሆነማ ግባ በይዋ። እሺ ሰላም ነው ናፍቆት? ሰላም፣ እንዴት ነህ? አረፍ በል። አላወኩህም። ማን ልበል? አይ ጉዳዩ እንኳን ትንሽ ሰርፕራይዝ ነው አለ አይደለ? የሚታይ እንዳልሆነ ተስፋ አደርጋለሁ። አይ ያው እኔ ማየት ስለማልችል ብዬ ነው። አይ አይደለም፣ የሚነገር ነው ስለ እህትሽ። ቃልዬ ምን ሆነች? ቃልዬ ነች የላከችኝ። እሺ እውነት እባላለሁ። እውነት? ስላንተ ብዙ ነግራኛለች። የቃልዬ ፍቅረኛ ነህ አይደል? አዎ ፍቅረኛዋ ነኝ። አንተና ጓደኛ ስለ ድርድር ያላችሁን አመለካከት ባቀደስ ስሪ ነበር። ድርድር ነው ድብድብ ነው ያልከው? ስለ ድርድር አንድ ግለሰብ ቤት መታ አንኳኳ። ስለ ድርድር የምትጠይቀኝ አንተ ማን ነህ? ትልቁን ወንጀለኞችን አሳልፌ የምሰጥ ሰው ነኝ። ወንጀለኛ? አዎ። ስለ ዳሎና ስለ ኮረንቲ። ምን? ቆይ አንተ ማን ነህ? ማን ነህ? አሃ በድርድር አታምንም ማለት ነው። እሺ ቀጥል። ውስጥ ገብተን እናውራ። ቤቱ አንተ አይደለም እንዴ? ነግባ። እህቴ አደገኛ ህይወት ውስጥ እንዳለች አውቃለሁ፣ ግን ልቧ ንጹህ ነው። ንጹህ ልብ ያለው ሰው ሰጣት አይደለም እንዴ? አዎ እውነት ነው፣ ንጹህ ልብ ነው ያላት። የሚገርምሽ ነገር እኔ በጣም ነው የምወዳት፣ ግን አለ አይደል ትንሽ እሷ ውስብስብ ቢጤ ነች። የሚገርምሽ ያችን ቤት ለማግኘት ራሱ በጣም በብዙ መከራ ውስጥ ነው ያገኘሁት። እናታችን አባታችን ከሞተ በኋላ ሴተኛ አዳሪ ሆና ነበር እኛ የምታኖረን። ከዛም ታመመች። እኔና ቃልዬ ጎዳና ወተን እየለመን እናሳክማት ነበር። ብዙም አልቆየች፣ ወዲያው ነበር የሞተችው። ከዛም በማይታወቅ ሁኔታ በጨረራ እኔን አጣሁ። ቃልዬ እኔን ለማኖር ስትል በጣም ብዙ ዋጋ ከፍላለች፣ ብቻዋን ሆና። ለዛ ነው ድብቅ የምትሆንብን። እሺ ያስቀመጥክልን ቅድመ ሁኔታዎች ለማሟላት ቅድሚያ ያንተን ሰነዶች ማየት አለብን። እሱ እንኳን የሚሆን አይመስለኝም። ለምን? ያው እኔና ኮረንቲን ያሳደገ እንዳልሆነ። እሺ በዛ ላይ የእሱን ቆሻሻ ስራዎች ደግሞ የምንሰራው እኛ ነን። እሺ ያው ለደህንነታችን ስንል አንዳንድ ፎቶዎቹን አንዳንድ ማስረጃዎችን በእጅ ላይ ይዣቸዋለሁ። እነሱን ደግሞ ልሰጥ እችላለሁ። ያ ማለት እኮ በዚች ሀገር ውስጥ የሚሰሩ ወንጀሎችን በቀጥታም ይሁን በተዘዋዋሪ እጃችሁ አለበት ማለት ነው። አዎ ልክ ነህ። አንዳንድ የስም ዝውውሮችና አንዳንድ ፋይሎች እጄ ላይ ያሉ፣ እነሱን ከፈለግ እሰጥሃለሁ። ለዚች ሀገር እኮ የተዋደቁላት የሞቱላት እነ አብዲሳ ጋ እነ በላይ ዘለቀ እንኳን እኮ እንዳንተ እንደዚህ በኮንፊደንስ ገድላቸውን ያወሩ። ወንጀል ሳይሆን እኮ ሌላ የሆነ አስማት ነገር የምትነግረኝ እኮ ነው ያስመሰልከው። እሺ ለማንኛውም ላስብበት። እሺ 3 ቀን እሰጥሃለሁ። በ3 ቀን ውስጥ ደግሞ መልስ እፈልጋለሁ። ሰጠኸኝ? እሺ ያሳውቅሃለሁ። ለማንኛውም ናውጣ። እዚህ ከቆየ አንተ እኔንም
ወንጀል ታስተምረኛለህ። ናውጣ ልሸኝ። ምን አይነት እንደው ናፍቆት ይገባኛል። አንቺና እህትሽ ብዙ መከራዎችን አሳልፋችኋል። እኔ ከዚህ መከራ ላውጣችሁ ነው እያልኩቻለሁ። እባክሽ እሺ በይ። ትንሽ ይከብዳል። ቢያንስ ደውዬ ልንገራት። እንደዛማ ከሆነ ምኑ ሰርፕራይዝ ሆነ? እኔ እሷን ማግባት እፈልጋለሁ። እሷን እንዳላገባ ደግሞ ሁልጊዜ አንቺ ጉዳይ ያስጨንቃታል። የእህቴን ጉዳይ አንድ ቦታ ሳላደርስ ትላለች። ምን ላድርግ? ግራ ገባኝ እኮ። አውቃለሁ እንደፈጠንኩብሽ እኮ ይገባኛል አለ አይደል? ግን እባክሽ ተባበሪኝ እሺ በይ። እሺ ትንሽ ላስብበት። እሺ በቃ እስከ ነገ አስቢበትና ነገ መጥቼ እንወስናለን። እሺ ግን አደራሽን ስለ እህትሽ የምታስቢ ከሆነ እሺ በይ። ለአንቺም ለእህትሽ ምን ያለኝ ታውናችኋለሁ። እሺ አስብበታለሁ። አሁን ልሂድ መሰለኝ። የፈለከው በነበርንበት ሲስተም የምንቀጥል ከሆነ ተያይዘ ጎዳና የምንወርቀው ደሞስ እስከ መቼ ለሱ ባሪያ ሆነ የምንኖር? እንዴ እኛም ጎዳናችን ነገር እኮ መያዝ አለብን። ትሰማኛለህ? በወንጀል ዓለም የራስ የሚባል ነገር የለም። የተዘረፈ ዕቃ የዘራፊው ነው፣ በቃ አለቀ። እኔ እናንተ የድርሻችንን ካገኘን በቃ። በዚህ ሰዓት ማሰብ የነበረብህ ስለምን እንደሆነ ታውቃለህ? ስለምን ላስበቴ? ከወንጀል ስለመራቅ። ቆይ ድብብቆሽ መጫወት አልሰለችህም? ሀገርን መዝረፍ፣ ሀገርን ድሃ ማድረግ አልሰለችህም? ስለ የትኛው ህግ ነው የምታወሪኝ? ስለ የትኛው ሀገርስ ነው የምታወሪኝ? እኛም ጎዳና ላይ ተጣለችን ሀገር። እስኪ ንገሪ፣ አንቺን ልጠይቅሽ፣ እስኪ ንገሪኝ። እሺ በቃ ውጣልኝ። ይኸውልሽ እቺ ሀገር እኛ ባንዘርፋትም የተዘረፈች የምትኖር ሀገር ነች። ውጣልኝ፣ በቃ ውጣልኝ አልኩህ፣ ውጣልኝ። እሺ እስከ ነገ ጠብቅሻለሁ። ናፍቆቴ ሰላም ነው? እውነት እንዴት ነህ? መጣክ? ለምንድን ነው የምስራችሁን ያልነገርከኝ? ቃልዬ ትናንትና ደውላልኝ ነበረ። በጣም ደስ ብሎኛል። እንኳን ደስ አለክ። እንኳን አብሮ ደስ ያለን። አክስት ለወንድ እንደሆነ ነገረችኝ። ናቀፈኝ። እንኳን ደስ አለክ። አይዞህ አታስብ። ሰርፕራይዝ ግን አላበላሽብክ። አሁን ለምን ልትወስደኝ እንደመጣ ገብቶኛል። አሁን ለምን ዝግጁ ነሽ? ዝግጁ ነኝ። እንሂድ። አለቃ ወሬ አቀባያችን ስለ ድርድሩ አሳውቀን ያልከኝን አሳውቄው መልስ ሰጥቶናል። እና ምን አለ? ሁለቱም ታግደዋል። እንደዛ ከሆነ ጠጋ በልና አንድ ነገር ካለው አዳምጠኝ። ታሽልኝ ከዚህ ጣፋጭ የሚያጠጣ ይስጥሽ ይስጥሽ። እሺ ያው አንጃ ሰው ነው የሰጠኝ። ቅድም ስመርቅሽ ደግሞ የፍቅር ጥያቄ ልታቀርብልኝ ከሆነ አልቀበልሽ።
ያልኩ መረጃ የሚሰጠን ሰውዬ ይሄ ነው። ኦኬ እንግዲህ ቅድመ ሁኔታውን ተቀብለናል። ከዛ በፊት ግን የሰዎቹን የስም ዝርዝር ትሰጠናለህ። አልገባኝ። የምን ስም ዝውውር ነው? በሀገሪቷ የብላክ ማርኬት ወይም ደግሞ የህገወጥ የገንዘብ ዝውውር ላይ ተሳታፊ የሆነ ሰዎች ስም ዝርዝር ትሰጠናለህ። ከዛ እኛ በቁጥጥር ስር እስክናውላቸው ድረስ እንቅስቃሴን ትገታልናለህ። ያን ማድረግ ደግሞ ለአንተም የሰጠን ማስረጃ እውነትነትን ያረጋግጥልናል። ከዛ በኋላ ያልከው ነገር ቀላል ነው። ኦኬ እሺ፣ እንደዛ ተስማምቻለሁ። በምን ጊዜ ያልቅልኛል? ያልቅልሃል፣ ምንም ብዙም አይፈጅም። እሺ እንደዛ ከሆነ ስጣችኋለሁ ዝርዝሩ። እንዴት ነሽ? ሰላም ነው? ናፍቆት እባላለሁ። ደህና ነኝ። ሰላም ነው? ጓደኛው ነኝ። ነግሮኛል። እንዴት ነህ? ደህና ነሽ? ደህና። ምን ይምጣ? ምንም አልፈልግም። ቃልዬ የለችም እንዴ? እሺ ያው ትመጣለች። አንድ ጊዜ ጠብቂኝ። መጣሁ። እሺ መጣሁ። ቆይ ለምንድን ነው ድርድሩ የተቋረጠው? እኔም አልገባኝም። የቀጠረኝ ቦታ ሲሄድ ወረቀት ብቻ ነው ያስቀመጠልኝ። እኔ ግን ሰውየው ምንም አልጣመም፣ ላምነውም አልቻልኩም። እንኳን ያን ሁሉ ዶላር ሊያዘዋወር ይቀርና ዶላርን ራሱ እንዲህ በአይኑ አይቶ የሚያውቅ አልመስላለኝ። እኔ እንደውም ከአይኑ ይልቅ ምላሱ ነው የሚሰራው። ሲያወራ እኮ ብትሰማው ልክ ሚጥሚጣ እንደላሰ ሰው እያለ ይጀምርልሃል። ይህ ሰውዬ ምን ነው ተቃጠለ በዚህ ወጣትነቱ እያልኩ። ለነገሩ ወንጀል እኮ ያቃጥላል። አንተ ነገሩን በቁም ነገር ብትይዘው ኖሮ አይመልጠንም። ቆይ ለምንድን ነው ልጅቷ አይነ ስውር መሆኗን ያልነገርከኝ? እኔ ራሱ እዛ ከሄድኩ በኋላ እኮ ነው ያወቅሁት። ለማንኛውም በመያዣነት እንድትጠቀማት አልፈልግም። ለምን? እሷ ዘንቢል ወይም ፌስታል አይደለችማ። ያት ሲያታሳዝነ። ምን ማለት ነው? እኛ እናሳዝነ? እሺ እኛ እንትን ጉያችን ስር ተደብቃ እኮ ነው ወንጀል የሰራችው። ሀገር ያታሳዝነ? በእሷ ምክንያት ስንት ሚሊዮን ዶላር እኮ ነው የምታጣው። ቢሆንም የሰራችው ልጅ ራሷ በሰራችው ወንጀል ትጠየቅ እንጂ እሷ ምን ቤት ነች? ቆይ እንዴት ነው የማትረዳኝ? እኔም እኮ እሷን ላስር አይደለም የመጣሁት። ቢያንስ እህቷን ስንይዛት እሷን ልንይዝ እንደምንችል ስላሰብኩ ነው። እንዴት ነው የምትረዳው? ኧረ እኔ ደስ አላለኝም። እሺ ለማንኛውም ነው በእኔ ተጠቅመህ እህቴን ልትይዛት ነው? ግድ ነው። እህትሽን ላስቆማት ይገባል። ክፉ፣ በጣም ክፉ ነህ። ክፋትን እባክሽ እህትሽ ነሽ ያስተማረች። አሁን ይሄ ነገር እንዲቆም ከፈለግሽ ለእህትሽ ደውይላት። አልደውልም። አትደውይም? አልደውልም። እሺ ጥሩ። እንግዲያውስ እኔ ልደውልላት። ስልኬን ሰርቀኸኛል። እንዴት እንደዚህ ታደርጋለህ? ማየት ስለማልችል ነው። እህቴ ሳምራይት፣ ቃል ወይስ ኮረንቲ? እውነት የማላገኝሽ መስሎሽ ነበር አይደል? እውነት በፈጠረ እህቴ ምንም እንዳታረግልኝ። እኔ ያለሷ ማንም የለኝም። እባክህ አላጭበረብርም። ምንም አላደርጋትም። አሁን ያለሽበትን ቦታ ንገሪ። እሺ አሁኑን ያለሁበትን ሆቴል አድራሻ ልክልሃለሁ። እባክህ ግን እህቴን አደራ። እኔን የፈለግከውን ነገር አድርገኝ።
እህቴ በጣም ይቅርታ እህቴ። ደህና ነሽ? ምንም አላደረገሽም? ምንም አላደረገኝም። ሰርፕራይዝ እናድርጋት ብሎኝ ነው ይዞኝ የመጣው። አሁን እሱ ቤት ነኝ እህቴ። ስሚ፣ አሁን ያለሽበትን ቦታ ቴክስት አድርጊልኝ፣ እዛው እመጣለሁ። እሺ። እህቴን ምንም እንዳታደርጋት እባክህ እባክህ። ስማ፣ ሳሚ ጋር ደውዬ ነበር። እኔ ወደ እሷ ልሄድ ነው፣ አንተ እሷን ጠብቃት። አትበር፣ ምን ትሆናለች? አለው ምን መጸዳጃ ቤት ፈልጋለሁ ስትለኝ እኮ መጸዳጃ ቤት ደግሞ ውሃ የለም። ከዛ ታች ወስጃት እኮ ነው። እንዳታስወጣት። ችግር አለ? እንደምንም ማቆያት። አረ ችግር የለውም፣ በቃ ቆልፍባታለሁ እዚሁ። እሺ እሺ እሺ። ሄሎ፣ እህትሽን ለማስለቀቅ ቤት ሄድሽ ነው አይደል? ቆይ አንቺ እኔ እንዳንቺ ማለት ይመስልሻል? አዎ። ስሚ፣ አሁን ሆቴል ነው ያለሁት። አሁኑኑ እዛ ነኝ። እሺ፣ አሁኑኑ እመጣለሁ። እሺ። ስትፈልግ ልትገለኝ ትችላለህ። ለምን እንደማልገድስ ታውቂያለሽ? ሆድሽ ውስጥ ላለው ልጅ ስል ያንተ ልጅ አይደለም። እሱን ሲወለድ ብናውቅ ይሻላል። ስሚ፣ አሁን እኔና አንቺ እዚህ ጋር መጨቃጨቃችን ምንም አይፈይድም። አሁን አንቺና ግብረ አበሮችን ሊያብሰብስ የሚችል መረጃ ስጭ። በፍጹም አልሰጥህም። አንተ ሀገር እንደሚያሳስብ ሁሉ እኔም የኖርኩላት እህቴ ታሳስበኛለች። ትሰማኛለህ? የእህቴን ደህንነት ሳላቅ ምንም የምሰጥ መረጃ የለኝም። ጥሩ፣ እንግዲህ ድሜ ልቅሽን ክህደት ወደ ፈጸምሽበት ቤት ይዤሽ ሄደ። አታፍሪ። እንሂድ። ተነሽ። እኔ ሰው ክፉ ነው ብያለሁ። ሰው የልምምድ ውጤት ነው። እኛ የለመድነው ነው የምንሆነው። አንዳንዴ አኗኗራችን ያሳለፍነው ክፉ ቀናቶች ነው እንደዚህ የሚያደርጉን። እኔና እህቴ ብዙ የተጻፈልንን ክፉ ቀናቶች አሳልፈናል። ሰው ከወዶ አይደለም ወንጀለኛ የሚሆነው፣
እህቴ ለእኔ ብላ በጣም ብዙ ሆናለች። ይህን ማየት አልችልም። ሰርቼ ራሴን መቻል አልችልም። እህቴ ብትታሰር ጎዳና ላይ ነው የምወድቀው፣ ለማኝ ነው የምሆነው። አታሳዝንህም? እህቴ ልጇን እስር ቤት ስትወልድ። እባክህ የሆነ ነገር በለኝ እባክህ። እባክህ ለምን እህቴን አሳልፈህ አትስጥ። እያልከኝ ያለው ነገር በጣም ከባድ ነው። ይሄ ነገር ደግሞ ሌሎች ሰዎች ቢሰሙ እርስ በርስ ማጫረስ ያመጣል። እባክህን አታስገድደኝ። ይኸውልህ እያልኩ ያለው ነገር ምንድነው? ትሰጠኛለህ ወይስ አትሰጠኝም? አም ሶሪ አልሰጠህም። በጣም አሪፍ ምርጫ ነው የመረከው። ስለዚህ እቺ ስልክ ስማና ከዛ በኋላ ሄሎ ልጄ፣ ምን ሆንሽብኝ? ምን እያደረክ ነው ያለው? ምን እያደረክ ነው ያለው? እባክህ የምትወዳት ልጅ እንዳይነብል የሚሰሳት ልጅ ነው። መሰናበት ይሻላል ወይስ ሰጠኛለህ? የምትፈልገውን ነገር እሰጥሃለሁ። ልጄን ምንም አታድርግብኝ። አሪፍ ሀሳብ፣ ተስማምቻለሁ። ይታል ከጉሩም ጋር ነበር እዚህ አስቀምጫቸው ይልኩት። ትደውላለህ ብዬ እየጠበቅኩ ነበር። ቤት መጥቻለሁ። ምን እያደረግህ ነው? ናፍቆትን መያዣ ልታረጋት አችልም። ሳምሪ ብትሆን ልጅን በሆዷ መያዟን አትርሳሽ። ይኸውልህ እኛ ከስራ ታግደናል። ሳምሪን ልቀቃት በቃ። ስማ፣ እሱን እንደማላርግ በደንብ አድርገህ ታውቃለህ። እንደዛ ከሆነ እኔም ናፍቆትን ልሰጥ አልችልም። አንተ ሰው የማትወጣው ችግር ውስጥ እንዳገባ ግዴ። ለወንድሜ አትፍራ። የሚመጣብኝን ለመቀበል ዝግጁ ነኝ። ቻው። ሄሎ እንዴ! ቆይ ለምንድን ነው ሰው ሁሉ ያጎረሰውን እጅ ነካሽ ሆነው? ቆይ ለምን ምንም ያልመሰለሽ? እንዳንቺ ውሸታምና ሌባ ስለሆነ ነው አይደል? አይደል? እና እቴ ምንም እንደማትሆን ስላወቅኩኝ ነው። ምክንያቱም እሱ ካንተ የተሻለ ይጠብቃታል። ለማንኛውም አሁን ተረጋጋና እናውራ። ምን የምናወራው ነገር አለ? አንድ እህትሽ ነበርሽ ተስፋዬ፣ የወሰዳት አይደል? ሂጂ ነይ ውጪ። ለምን እንደማልሄድ ታውቃለህ? እንደወዳት ያደረከኝ ሀገሬ አንተ ውስጥ አለች፣ ሆዴም ውስጥ አለች። አዎ ሁሉን ነገር አሳልፌ ልሰጥ ዝግጁ ነበር፣ ቀደምከኝ እንጂ። እሺ ምንድን ነው የምናደርገው ነገር? እዚህ ሰንሰለት ውስጥ ሁለት ቁልፍ ሰዎች አሉ። አንደኛው የገንዘብ ክምችቱን የሚመራው ነው። ሁለተኛው ደግሞ ሰነዶችን የሚይዘው። አረ እሺ። ግን እነዚህን ሁለት ሰዎች ለህግ እንዳይጋለጡ አድርገን ነው የምንይዛቸው። ምክንያቱም ሙሉ ሰንሰለቱን እኛ ብንመራውም ቁልፉ እነሱ ናቸው። አንደኛው የገንዘብ ክምችቱን ሲቆጣጠር፣ ሌላኛው ደግሞ ሰነዶቹ። ኩረት በሰላም ነው? ልብ ብለህ ስማኝ፣ አሁን ጊዜ የለንም። አንተ ጋር ያሉትን ሙሉ ሰነዶች እፈልጋቸዋለሁ። ሙሉ ውስጥ ያልገባኝም። የሙሉ ቡድኑን እንቅስቃሴ የሚያሳይ ሙሉ ሰነድ ነዋ። እንዴ እናንተ ሰዎች አትግባቡም እንዴ? ማለት ከአንድ ሰዓት በፊት ማርክ መጥቶ እኮ የተወሰኑን ፋይል ፈልጋለሁ ብሎ ሙሉውን ወስዷል። ወይኔ ልጅቷ ሽት ቀደመኝ። እሺ ሰው
እባክሽን አትፍረጂ። በልጅ ያስፈራርቶኝ ነው። እባክሽን በልጅ ያስፈራርቶኝ ነው። እባክሽን አሁን አትዝረክረክብኝ። ምን ያህሉን ነው የሰጠኸው? በሙሉ ነው የሰጠሁት። ምን በሙሉ ማለት? በሙሉ $57 ሚሊዮን። $57 ሚሊዮን? አዎ በልጅ አስፈራርቶኝ ነው። ምን ላድርግ ታዲያ? ለነገሩ ተው፣ ምንም አያደርጉም። አረ የሆነ ነገር ያደርጋል። እንዴት? ምክንያቱም ከግሩም ጋር ሲደራደሩ ነበር። እኔ መረጃ ሰጣለሁ፣ አንተ ደግሞ ቪዛ ሰራልኝ ሲለው ነበር እና ባላወቅነው መንገድ ድርድሩ ተቋረጠ። እና ድርድሩ በሌላ መንገድ ቀጥሏል ማለት ነው። ሰው መፍጠን አለብን። አረ የሆነ ነገር አድርጊ። እሺ ምን ላድርግ? እኔ ድሮ ነበር ሁላችንም መጥፋት የነበረብን እንዴ። ሰዎቹን ዝርዝር አመጣለሁ። በሚገባ ጌታዬ። ማንም ሰው እንዳያዩ በዚህ ያደረኩት የ153 ዝውውር አለበት። ጥሩ። የት ሀገር ቪዛ አገኙልኝ ጌታዬ? የት ነው የፈለከው? የፈረንሳይ ወይ ደስ ይለኛል። እንደውም እዛ ሂጅ ህይወቴን ኑሬ መስርቼ መኖር ፈልጋለሁ። ጥሩ። እሱ ቀላል ነገር ነው። ከዛ በፊት ግን የዚች ሀገር አንጥሮ ሀብት የሆነውን $57 ሚሊዮን ተመላሽ ታደርጋለህ። የምን ዶላር ነው የሚባለው ጌታዬ? እንዴት? ስለምን ማለት ምንም አይነት የምሰጠህ እድል የለኝም ካሁን በኋላ። ቪዛውን አልቆለታል። በተነጋገርነው መሰረት ሁሉም ነገር ተጠናቋል። ከዚህ በኋላ ሁሉም ነገር ያበቃለታል ማለት ነው። ግድ የለም አለቃ። እሷን የግድ ማናገር አለብን። እሷ ማነች? ምንድን ነች? ኮረንቲው ማለት እኔ ነኝ። ኮረንቲው? አዎ ጌታዬ፣ ሁሉም ነገር እንዲያበቃ ፈልጋለሁ። ከእርሶ ጋር እየተደራደረ ያለው ማርክ ይዞ የሚወጣው $57 ሚሊዮን። 57 ሚሊዮን? ይበቃል ማርክ፣ ድራማህን አቁም። ምን እህቴ? አሁን እውነቱን ተናገር። ይበቃል። ግፍ የሰራንና በግፍ ያሳደገን አንድ ግለሰብ ነው። ሀገራችን አልበደለችንም። እውነት እንደ እህት የምታየን ከሆነ አሁን ዶላሩ ያለበትን ቦታ ንገረን። ግድ የለም ማርክ፣ አንተ የምትተባበረን ከሆነ ህጉም ደግሞ አስተያየት ያደርግልሃል። እንዳትጠጉኝ፣ አናቱን ነው በትር። ወይ ፈለግሽኝ? ምን ነው ፈለግሽኝ? እንዴ ጀበናው እኮ እሳቱ ላይ ቀረ። ምን እባክሽ፣ የኔም ልብ አንቺ ላይ ቀርቶ የለ እንዴ? ምን አባቱ ይንተክተክ። በነገራችን ላይ ዛሬ አምሮብሻል። ያንተ ውጤት እኮ ነው። ወይ ይሁን። አንድ ሀሳብ አለኝ። እንደምታየው እኔና እውነት ተነጣጥለን መኖር አንችልም። አንቺና እህትሽም ተነጣጥላችሁ ከምትኖሩ ለምን አንድ ላይ አንጣመርም? ቤተሰብ አንሆንም? ይሻላል። አዎ ያው እኮ አሞቀህ ጫንክ። እዚህ አካባቢ ደግሞ ብርዳማ ነው። ባሞቅ ብዬ ነው። በደንብ አሙቅ። ተፈቀደ? በይና ሙቅ፣ ወይ ደግሞ ተማሙቀን እንሙቅ። አይሻልም? ና በል ቡናው እንደጀመርክ ጨርሱ። ኧረ ቁጭ በይ። ቁጭ። አይዞሽ። አንቺ ስም እናውጣለት እንዲህ ለዚህ ልጅ። የኔ ፍቅር እኮ ስም አውጥቶላታል። አዎ ሀገሬ ብያታል። ወይ ደግሞ እንዴት ነው የሚዘለው ካሁኑ? እርግጠኛ ነኝ ፖለቲከኛ ነው የሚሆነው። እኛስ ምንድን ነው የምንወልደው?
አይደለም ወንድ ወይስ ሴት የሰጠን ነው